በመከራ ጊዜ ወደ እግዚአብሔር የሚጸለይ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቃሌ ወደ እግዚአብሔር ለመንኩ፣ ልመናዬን በፊቱ አፈሳለሁ፣ መከራዬንም በፊቱ እናገራለሁ። ነፍሴ ከኔ ላይ ስታልቅ አንተ ጌታ ሆይ መንገዴን ታውቃለህ። በምሄድበት መንገድ ወጥመድ ደበቁብኝ። ወደ ቀኜ ተመልሼ አየሁ፣ የሚያውቀኝ አንድም አላገኘውም። ማምለጫ ቦታ የለኝም፣ ስለ ነፍሴም የሚከራከር ማንም የለም። ጌታ ሆይ ወደ አንተ ጮኽኩ፣ ተስፋዬም አንተ ነህ አልኩ። በሕያዋን ምድር ዕጣ ክፍሌ አንተ ነህ። እጅግ ተቸግሬአለሁና ልመናዬን አድምጥ፣ በርትተውብኛልና ከሚያሳድዱኝ አድነኝ። በተጨነቅኩ ጊዜ እግዚአብሔርን ጠራሁት፣ ስማኝ ከጭንቀቴም አውጣኝ። እግዚአብሔር ይረዳኛል፣ አልፈራም። ሰው ምን ያደርገኛል? እግዚአብሔር ይረዳኛል፣ እኔም ጠላቶቼን አያቸዋለሁ። በሰው ከመታመን በእግዚአብሔር መታመን ይሻላል። በገዢዎች ተስፋ ከማድረግ ይልቅ በእግዚአብሔር ተስፋ ማድረግ ይሻላል። ሕዝቦች ሁሉ ከበቡኝ፣ በእግዚአብሔር ስም አሸነፏቸው። ንብ ማርን እንደሚከብ ከበቡኝ፣ እሳትም በእሾህ ላይ እንደሚነድ ነደዱ። በእግዚአብሔር ስም አሸነፏቸው። ለመውደቅ ተንገዳገርኩ፣ እግዚአብሔር ግን አነሳኝ። ኃይሌም እንጉርጉሮዬም እግዚአብሔር ነው፣ እሱ መድኃኒቴ ሆነልኝ። የደስታና የደህንነት ድምፅ በጻድቃን ቤት ነው። የእግዚአብሔር ቀኝ እጅ ኃይልን አደረገ። በሕይወት እኖራለሁ እንጂ አልሞትም፣ የእግዚአብሔርን ሥራ እናገራለሁ። መገሰጽስ እግዚአብሔር ገስጾኛል፣ ለሞት ግን አሳልፎ አልሰጠኝም። የጽድቅን በሮች ክፈቱልኝ፣ ወደ እነሱ ገብቼ እግዚአብሔርን እንዳመሰግን። ይህች የእግዚአብሔር ደጅ ናት፣ ጻድቃን ይገቡባታል። ስለ ሰማኸኝና መድኃኒትም ስለሆንከኝ አመሰግንሃለሁ። ግንበኞችን አቋት ድንጋይ እርሷ የማዕዘን ራስ ሆነች፣ እርሷም ከእግዚአብሔር ዘንድ የሆነች ናት። ደስ ይበለን እንደሰትባት። ጌታ ሆይ እባክህ አድን። ጌታ ሆይ እባክህ አቅና። በእግዚአብሔር ስም የሚመጣ የተባረከ ነው። ከእግዚአብሔር ቤት ሆነን እንመርቃችኋለን። እግዚአብሔር አምላክ አበራልን። እስከ መሰግሚያው ቀንድ በመጠጋት በዓሉን በደስታ አክብሩ። አንተ አምላኬ ነህ፣ አመሰግንህም አለው። አንተ አምላኬ ነህ፣ ከፍ ከፍ አደርጋለሁ። ስለ ሰማኸኝም መድኃኒትም ስለሆንከኝ አመሰግንሃለሁ። እግዚአብሔር ቸር ነውና ምሕረቱም ለዘላለም ነውና አመስግኑት። ለአብና ለወልድ ለመንፈስ ቅዱስም ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለእግዚአብሔር።